ሰላም ቤተሰብ ባለፈው ቪዲዮአችን ላይ ካንዲት ጥቁር ቆንጆ ልጅ ማለትም ስለ ኤልሳቤጥ ደስታ በሰፊው አውርተን ነበር። ካስታወሳችሁ ከሀደሮ ምድር ተነስታ ማስተር አብነት ጋር አዲስ አበባ እንደገባችና የህይወቷ አዲስ ምዕራፍ እንደተጀመረ በጋራ ተመልክተናል። በዚያን ሰዓት ማስተር አብነት በቀጣይ አዲስ ነገር ሲኖር ከብሩክ ኒውስ ጋር በመሆን እንደሚያሳውቁን ተናግሮ ነበር። ይሄው ዛሬ ሁላችንንም እጅግ ደስ የሚል አዲስ መረጃና የሚገርም ሰርፕራይዝ ይዘንላችሁ መጥተናል። ለመሆኑ በአንድ ፎቶ ምክንያት ብቻ የአንድ ሰው ህይወት እስከዚህ ድረስ በአንድ ጀንበር ይቀየራል ብላችሁ ታስባላችሁ? የኤልሳቤጥ ታሪክ ግን ይህንን እውነታ በተግባር አሳይቶናል። አሁን የወጣው አዲስ መረጃ ምንድነው? አብረን እንየው። ታዲያ አዲሱ የምስራች ምንድነው? ኤልሳቤጥ ደስታ ወደ አዲስ አበባ ከመጣች በኋላ ስትከታተለው የነበረውን ልዩ ስልጠና አሁን በይፋ በብቃት አጠናቃለች። የራሷ የሶሻል ሚዲያ አካውንትም እየተከፈተላት ይገኛል። የስልጠናው መጠናቀቅ ብቻ ሳይሆን አሁን ላይ ትልልቅና የተለያዩ ዓለም አቀፍ ድርጅቶች ጋር በማገናኘት አሁን ላይ የኤልሳቤጥ ተሰጥኦና ልዩ ቦታዋ በማድነቅ አብረዋት ለመስራት ፈቃደኞች መሆናቸው በይፋ እየገለጹ ይገኛሉ። ይህ ማለት ያቺ ከሀደሮ ምድር የተነሳችው ውብ የገጠር ልጅ ዛሬ በዓለም አቀፍ መድረኮች ላይ ስሟ የሚጠራ ትልቅ ብራንድ ለመሆን ተቃርባለች ማለት ነው። በጣም አስገራሚ ነው። ነገሩን አስገራሚ የሚያደርገው ምንድነው? በአሁኑ ዘመን በሶሻል ሚዲያ ላይ ስንት ሚሊዮን ብር የፈሰሰባቸው ማስታወቂያዎች ሳይሳኩ ሲቀሩ ኤልሳቤጥ ግን ያለምንም ዝግጅት በአንድ ፎቶ ምክንያት ብቻ እንዲህ አይነት ትልቅ እድል ተፈጠረላት። ይህ የሚያሳየው የሰው ልጅ እድልና እውነተኛ ተፈጥሯዊ ውበት የትም ቦታ ቢሆን መደበቅ እንደማይችል ነው። ይህ እንዲሳካ እየሰሩ ያሉ ሁሉም ኢንፍሉዌንሰሮች ደግሞ ሊመሰገን ይገባል ማለት ነው። የጥቁርዋ ቆንጆ በቅርቡ በሚገርም አዲስ ሰርፕራይዝ ትመጣለች። አዲስ ነገር ጠብቁን። ይህ አዲስ ነገር ምን ሊሆን ይችላል? የዓለም አቀፍ ብራንዶች ማስታወቂያ ወይስ ትልቅ የምስራች? እኛም ጉዳዩን በቅርብ እየተከታተልን ወዲያውኑ የምናሳውቃችሁ ይሆናል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ሼር ማድረግ አይረሳ። ለቻናሉ አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። Tall buildings as the chemicals they take us higher. The night's young and it's just begun as she puts her hand in mine. We wanna chase the night, wanna dance to the light, pull the stars from the sky, just two hearts running wild. Never sleep, never stop. Shot from the top, we're gonna be two hearts running wild.
the sky, just two hearts running wild. Never sleep, never stop as we shot. በቀጣይ ሰርፕራይዝ ቪዲዮ እስክንገናኝ ሰላም ቆዩኝ። ደህና ሁኑ።